ሰላም ቤተሰቦች እንግዲህ ዛሬ የሀያትን አስክሬን እንግዲህ ወደ ኮምቦልቻ ለመላክ ጉምሩክ ነው የሚገኘው። ለመላክ እንደዚህ አርግዛለች፣ እንደዚህ አግብታለች፣ እንደዚህ ታስራለች። በመጨረሻው ወደማይቀረው ላካችሁ። በሰው ህይወት መቀለር ተጀምሯል ማለት ነው። ለምንድን ለላይክ ለፎሎወር እየተባለ በተለይ ቲክቶክ ላይ ማለት ነው። فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ። ዛሬም እንግዲህ ምን ልበል ሱብሃንአላህ በጣም እኮ ያዝናናሉ። በሰው ህይወት መቀለር ተጀምሯል ማለት ነው። ለምንድን ለላይክ ለፎሎወር እየተባለ በተለይ ቲክቶክ ላይ ማለት ነው። በዚህ ሁኔታ ደግሞ እህታችን ሀዩን ሁላችሁም ታቋታላችሁ። በተለይ ዱባይ ያለችውን ሞታለች ብለው አስክሬኗ ገባ ወደ ኮምቦልቻ ሊላክ ነው የሚል ቪዲዮ እንግዲህ ተመልክተናል። እሱም ቪዲዮ እንመለከታለን። ከዛም አልፎ ደግሞ እሷም የሰጠችው ምላሽ አለ። በጣም ነው የሚያጅበው። ወላሂ አላህን ልንፈራ ይገባልና ወላሂ አላህን ልንፈራ ይገባል። እንደዚህ አይነት ተግባር የምንፈጽም ሰዎች ሱብሃንአላህ። የትኛው ላይክ መጥቶ የትኛው ፎሎወር መጥቶ በውሸት ያመጣ ነው እና እስኪ በጋራ እንመልከት። ሰላም ቤተሰቦች እንግዲህ ዛሬ የሀያትን አስክሬን እንግዲህ ወደ ኮምቦልቻ ለመላክ ጉምሩክ ነው የሚገኘው። ካርጎ ላይ ሄንጂ ነው ማስጨርሰው ማለት ነው። በነገራችን ላይ እጅግ በጣም ፈጣን እና ተባባሪ የሆኑ የጉምሩክ ሰራተኞች አሉ። እነሱን ላመሰግን ወዳለሁ። ሁሉም ዲፓርትመንቶች የምር ስራቸውን በአግባቡ አቀላጥፈው ኃላፊነታቸውን የሚወጡ ትክክለኛው ቦታ ላይ ያሉ ሰዎች ቢኖሩ ካርጎ ላይ ጉምሩክ የሚያስተናግዱት ሰዎች ናቸው። ይህንን የምለው እንግዲህ በኮንፊደንስ ነው። ምክንያቱም እኔ በሄድኩባቸው ጊዜያቶች የሚመለከተኝ ቦታ ላይ ያሉት ሁሉ ከልበ ቀናነት ሁሉንም ነገር ሲያደርጉልን ነበር ይከናወኑት። ብዙ ስቴፖችን አልፈን እንግዲህ ሪሊዝ አድርገን ያው ውስጡን ማሳየትና የተከለከሉ ቦታዎችን ማሳየት ስለሌለብን ነው። እዚህኛው ጋር እንግዲህ ጉዳያችንን ውስጥ ቢሮ የሚመለከተውን ጉዳይ ጨርሰን ወደ አስክሬኑ ነው እየሄድን ያለ ነው። እኔ ያጀማ ወላሂ መጀመሪያ ማስታወቂያ ጭምር ነው የመሰለኝ። ምንድን ነው እያደረጉ ያሉት ማለት ስለ ካርጎ በጣም እያስተዋወቀ ጭምር ነው። ከዛም አልፎ ደግሞ በካርጎ ነው እንደሚመጣው ጀናዛ ሬሳ አስክሬን እኔ አላውቅም። እናንተ ሀሳብ ስጡ። በጣም ነው የደነገጥኩት። እስኪ እንመልከት። እንግዲህ ከፊታችን የምታዩት ደግሞ የሀያት የአክስቷ ልጅ ነው። ኖርማሊ ውክልና የተሰጠው እሱ ነው። ስለዚህ አሁን ወደ አስክሬኑ እንሄድና እንቀበላለን ማለት ነው። ዶክመንቶችን ያው እንደምታዩት የሀያት ዶክመንት እጃችን ላይ ገብቷል። እነዚህ ዶክመንቶች ከውጭ እየመጡ ናቸው ከአስክሬኑ ጋር። ዶክመንቶቹን ከወሰድን በኋላ ያለውን ቼክ አድርገን ብዙ ኮፒዎች አድርገን ነው ወደ ተለያዩ ቦታዎች የሚገቡ አሉ። እነዛን ፕሮሰሶች ለመጨረስ እንግዲህ እያንዳንዱ ዲፓርትመንት አድካሚ የሆነ ነገር አሉ። እነዚህ የምታያቸው የፖሊስ ምርመራ ኦሪጂናሎቹ ናቸው። ጭራሽ ያክስቷም ልጅ አለ። ከዛም አልፎ ደግሞ ፋይሎቿ ጠቅላላ በሙላ እንግዲህ ይዘውታል ማለት ነው። ግን ቆይ ሌላ ሴት ትመስለኛለች። ለምንድን ነው የሀያትን ፎቶ የለጠፉት? ወላሂ ለምን እንጃ። በጣም እያምታታኝ ነው። እስኪ እንመልከትና እንግዲህ ጉዳዩ ፕሮሰስ ነው የሚለው ማለት ነው። በዚህ አጋጣሚ በቀን ውስጥ እንግዲህ እንደነገርኳችሁ ከ11 በላይ አስክሬኖች ይመጣሉ ከተለያዩ አረብ ሀገሮች። እንግዲህ የምታዩት 3 አስክሬን በዚሁ በተመሳሳይ ሰዓት ከኛ ጋር አንድ ላይ የመጡ ነው። እንደምታዩት ወገኖቻችን፣ ይህ እንግዲህ የኛ አስክሬን ነው፣ የእህታችን የሀያት አስክሬን ነው ማለት ነው። አሁን አስክሬኑን ተረክበን ቀጥታ ወደ ኮምቦልቻ ይላካል ማለት ነው። ፕሮሰሱን እንደዛ እንጨርሳለን። ስለዚህ ይህንን ከዚህ ወስደን ወደ ሌላ ቦታ ነው የምናስሸጋግረው። ወደ ከሰዓቱ ፍላይት ነው እንግዲህ የሚሄደው። እንደምታዩት ሀያት ስሟም ይኸው እዚህ ይገኛል። እዚህ ይመዘናል። ከተመዘነ በኋላ ኪሎ 106 ኪሎ ነው የሆነው። 7 ኪሎ ሲቀነስ 96 ኪሎ 107 ነበረ፣ ይቅርታ ሆነ። ያንን ነገር አደረግን ጨረስን ማለት ነው። ልክ ይህንን ወረቀት ፕሮሰሱን ጨርሰን ወጥተናል። አሁን በ7 ሰዓት ተኩሉ ወደ ኮምቦልቻ ሄዳል። ከኮምቦልቻ ደግሞ የ6 ሰዓት መንገድ ነው ብለዋል። ቤተሰብ እዛ እየጠበቀ ነው። እንግዲህ እንደ ጀጎል ኃላፊነታችንን ተወተን እኔ እንጃ ወላሂ አለም ይመስለኛል ሌላ አስክሬን ነው እንደተረዳሁት ከቪዲዮ። ግን የሀያትን ፎቶ ለጥፈው እሷ ሞታለች ብለው ነው እየተናገሩ ያሉት። ይህ በጣም የሚያሳፍር የሚያሳዝንም ተግባር ነው። እኔ እንጃ ግራ ነው የገባኝ። እናንተ የምታውቁን ነገር ካለ ሀሳባችን ስጡ። ግን የእሷ ቪዲዮ በራሷ ቻናል የለቀቀችው አያይዛ ለቃልናለች። እስኪ ከራሷ አንደበት የምትለው እንስማ።
ሰላም ቤተሰቦች፣ እንግዲህ ዛሬ የሀያትን አስክሬን እንግዲህ ወደ ኮምቦልቻ ለመላክ እንደዚህ አርግዛለች፣ እንደዚህ አግብታለች፣ እንደዚህ ታስራለች፣ በመጨረሻ ወደማይቀረው ላካችሁኝ። የእናንተስ የጠና ነው ወረበለ ያጀማ። በዚህ መሰረት እንግዲህ ብዙ ነገር እንደተባለባት ከዚህም በፊት በሷ ፎቶ እያደረጉ ነገር ግን በህይወት እንዳለች በመጨረሻም ላካችሁኝ ነው ያለችው። እና አላህ ልንፈራ ይገባል። እንደዚህ የሰው ፎቶ ለጥፈን ፎሎወር ወይም እይታ አግኝተን በጣም ነው የምናሳፍረው ወላሂ። እና በስተመጨረሻ እሷ ሀገር ቤት ነው ያለችው፣ ቤተሰቧ ጋር ነው ያለችው። ሀገር ቤት መጣለች። አላህ ይጠብቃት። እንደዚህ መጥፎ የሚሉባትን አላህ እንግዲህ ወደዛው ያዝላት። እንደዚህ አይነት መጥፎ ሰዎች አሉ፣ በጣም በጣም የሚያሳፍሩ በጣም የሚያሳዝኑም ጭምር ማለት ነው። እህታችን እንግዲህ ሀያት እኔ አለሁኝ ብላ በቪዲዮ መታለች። አላህ ረጅም እድሜና አፊያ ይስጣልህ ማለት እወዳለሁ። በዚህ ጉዳይ የሰማችሁን ስሜት አካፍሉ ኢንሻአላህ። ናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ኢንሻአላህ ሁላችሁም የደወል ምልክቷን ተጫውናት፣ አዳዲስ ቪዲዮ ስለቅ ይደርሳችኋል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም